አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ያ ጀማዓ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ቀን መንገድ ቻናልን ሰብስክራይብ እያደረጋችሁ ላይክ እንዲሁም ኮሜንት አስተያየት እየሰጣችሁ አበረታቱኝ። እኔም የማውቀውን የምችለውን ለእናንተ ይጠቅማችኋል ብዬ ያሰብኩትን ለማቅረብ ምንጊዜም ዝግጁ ነኝ። ከእናንተ የሚጠበቀው ላይክ፣ ሰብስክራይብ እንዲሁም ይጠቅማል ብላችሁ ካሰባችሁ ሼር ማድረግን አትርሱ ማለት ነው። አይከፈልበትም። ወላሂ ሰብስክራይብ አድርጉ፣ አይታችሁ አትወጡ ማለት ነው። እና በዛሬው ቪዲዮ ይዤላችሁ የመጣሁት ዩቱብ ማለት ነው ስንጠቀም የምናያቸው ቪዲዮዎች የምንከታተላቸው ቪዲዮዎች ማለት ነው። ሁልጊዜ የምናያቸው ቪዲዮዎች የሚቀመጡበትን የምናይ ይሆናል ማለት ነው። እነዛም ሲቀመጡ ጥቅማቸውንና ጉዳታቸውን አብረን እናያለን። ቀጥታ ወደ ዩቱብ እንገባለን። እስከ መጨረሻው ቪዲዮውን ተከታተሉ ማለት ነው። ከዛ ያ ጀማዓ እንደዚህ ያመጣልናል ዩቱብ። አሁን የዩቱብ ፕሮፋይላችንን እንጫናለን። አዋት ማለት ነው። አንዴ እንጫናታለን። ከዛ ያ ጀማዓ ዩቱብ የምንጠቀማቸውን ቪዲዮዎች የምንከታተላቸውን በጅምርም ሆነ የተጨረሱትንም ሆነ በዝቅ እናገኛቸዋለን ማለት ነው። እና እነዚህን ቪዲዮዎች አውት በአም ለራሱ 91 የሚል አለው በዚህ ማለት ነው። እና እንደዚህ እያደረገ ቪዲዮ ማየት ከጀመራችሁበት አንስቶ በዚህ ያስቀምጠዋል ማለት ነው። ያንን ያስቀመጠውን እናንተ የሚጠቅማችሁ ማለት ነው የጀመራችሁትን ቪዲዮ መልሳችሁ እናንተ ለመጨረስ ወይም ደግሞ ድጋሜ ለማዳመጥ ስትፈልጉ በይገብታችሁ ታገኙታላችሁ ማለት ነው። የፈለጋችሁትን ተጨናችሁ ማየት ነው። ጥቅሙ ይሄ ነው። እኔ እንደማውቀው ይሄ ነው ጥቅሙ ማለት ነው። ሌላው ደግሞ ጉዳቱ አንድ ሰው መጥቶ ስልካችሁን ስጡኝና ዩቲዩብ ልይ ብሎ ቢጠይቃችሁ ያን ስልክ ስትሰጡት ማለት ነው ቀጥታ ወደ ዩቲዩብ በሚገባ ሰዓት እናንተ ስታዋቸው የነበሩትን ቪዲዮዎች ያያሉ ማለት ነው። ያን እንግዲህ እናንተ ላትፈልጉ ትችላላችሁ ማለት ነው። እንዲያውባችሁ አትፈልጉም ይሆናል። ያንን አዲያ እንዴት ነው ማስወገድ ንጹህ አድርጋችሁ ለሰዎች ስልካችሁን ያለምንም መሳቀቅ እንዲሰጡ የሚያደርጋችሁ ማለት ነው መፍትሄ አሳያችኋለሁ ማለት ነው። ከይሄው ሳንወጣ ሲቲንግ አለ እዚህ ማለት ነው። ይቺ ሲቲንግ እንጫናለን አንዴ። ከዛ ጀማዓ እንደዚህ ያመጣልናል። ከዛ ዋትች ማመለከትበት አንዷን መስመር አንዴ እንጫናታለን። እንደዚህ ያመጣልናል ማለት ነው። እንደዚህ ያመጣልን ይችን ዲሌት የምትለዋን ጽሁፍ አንዴ እንጫናለን። ከዛ ይህንን አንዴ ስንጫነው ያ ጀማዓ አሁን ስጠቀመው የነበረውን ዲሌት ያደርገዋል ማለት ነው። ዲሌት አድርጎታል። አንዴ ተጫንኩት ለእናንተ ለማሳየት ነበር ማለት ነው። ተጫንኩት እዚሁ እንገባለን። ከዛ ሁለተኛው አማራጭ ላይ አንዴ እንጫነዋለን። ከዛ ያ ጀማዓ እዚህ እንዴት አድርጎ ነው የሚደልትላችሁ? እናንተ የዛሬ 2 ወር ከዛሬ 2 ወር ጀምሮ ከሆነ የምትፈልጉት እንዲጠፋላችሁ እዚህ ላይ ማለት ነው የዛሬ 2 ወር ማለት ነው የ2 ወሩን ቀን ትሞላላችሁ መሰለን። ያ ጀማዓ እዚህ ደግሞ የምትጽፉት እናንተ ማለት ነው ዲሌት እንዲደረግላችሁ የምትሞሉበትን ቀን ማለት ነው። አሁን መሰለን ዛሬ ማለት ከ5ኛው ቀን እስከ 6ኛው ቀን አድርጋችሁ መሙላት ትችላላችሁ። እና እኔ ወደ ኋላ መለሳለሁ፣ ምክንያቱም እኔ ማጥፋት አልፈልግም ማለት ነው። ከዛ መልሰን ወደዛው እንገባለን። ከዛ 3ኛው ምርጫ ላይ ምን ያሳያል መሰላችሁ? ዲሌት የምትለዋ እንግዲህ በአም ዩቱብ
ዩቱብ ማየት ከጀመራችሁበት ጀምሮ ማለት ነው ያያችሁትን በሙሉ ያጠፋል ማለት ነው። ይሄን እስኪ አንዴ ልጫ ነው። ከዛ ይሄንም ማለት ነው የኔ ያሉት እነዚህ ናቸው። ግን የናንተ ከአመት ከሁለት አመት በፊት ሊሆን ይችላል የጀመራችሁት ዩቱብ ማየት ማለት ነው። የዩቱባችሁ አንድ ኢሜል ከሆነ ማለት ነው ኢሜላችሁ ካልታደሰ በቃ የዛን ሁሉ አመት ቪዲዮ ባንዴ ይችን ዲለት የምትለዋን በመንከት በመጫን በቃ አንዴ ዲለት ማድረግ ነው ማለት ነው። ከዛ በሙሉ ዲለት ይሆንላችኋል ማለት ነው። በጣም አሪፍ ነው። በተለይ አሁን ያሳየኋችሁ ማለት ነው ሶስተኛው ምርጫ ላይ በቃ ምንም ቁጥር አስገቡ ምናምን አይልም። ባንዴ ሄዳችሁ ዲለት ማድረግ ማለት ነው። እና አዲስ ኢሜል ልክፈት ማለት አያስፈልጋችሁም ማለት ነው። ሌላው ምርጫ ያው ከዚህ ከታች ኤክስ የሚል ምልክት አለ አይደል? ይህንን ከፈለጋችሁ ኤክስ የምትለዋን እየነካችሁ ያው ግን አዘልቁትም። ኤክስ የሚለውን እየነካችሁ አዘልቁትም። ስለዚህ እዚህ መጀመሪያ ላይ ቀኑን ያመጣላችኋል። የሰኞ የማስከኞ እያለ ወይም የወሩን ማለት ነው። ይወዝህ ጁናይ የሚል አለ እዚህ የ11 ቀን ማን 11ኛው ቀን ላይ የታየውን ቪዲዮ በሙሉ ያጠፋላችኋል። ከዛ ደግሞ ቀጥሎ ልክ እንደዚህው 15ኛው ቀን ላይ እያለ ያመጣላችኋል። እንደዛም እያረጋችሁ መደለት ትችላላችሁ። በጣም አሪፍ ነው። ለራሴ በጣም ነው የተመቼ ማለት ነው። በተለይ ይህን ማለት ነው ያ ጀማ ይህን ኢሜል አዲስ ኢሜል መስራት አያስፈልግም ማለት ነው። በቃ ይህን መጥተት ብላችሁ ዲሊት ታረጋችሁ እንደገና ወደ ኋላ ስትመለሱ እንደዚህ ሆኖ ነው የምታገኙ። ከዛ እንደዚህ ያመጣላችኋል ማለት ነው። እንደዚህ አርጋችሁ ማለት ነው። በጣም ቆንጆ ነው። እንደዚህ አርጋችሁ እንደ አዲስ ኢሜልም ሳትከፍቱ ማለት ነው እንደዚህ አዲስ ዩቲዩብ ይሆንላችኋል ማለት ነው።